ምንድነው የምታረግ? ኤለን እንደዚህ ካላረክሽ ሲል ሰው ልጅ በተፈጥሮ ትእዛዝ አይወድም። በነገራችን በእንደዚህ አይነት መንገድ ነው ሰዎችን እንደዚህ አድርጉ የምትሉት። በጣም ያለፈ ነገር እንኳን ማድረግ ብትፈልጊ ለፈለገ ነገር ምን አባታቸው ያመጣሉ ብለ አትቶ በእንደዚህ አይነት መንገድ ነው ሰዎችን ድምጽ ሁኑ ወይም ደግሞ እኔማ መሆን ስለማልችል መሆን የሚችሉትን ሰዎች ቀስቅሻለሁ ነው ነፍጠኝ። እንኳን ድምጽ አይደለም ቴሌፎን መደወል አለብሽ ተብሎ አንድ ሰው ቮይስ ከላከልኝ አልደውልለት። አንቺ ጥባታም ቀልዱ ቀልድ ነው ሳይው ነው ፎቶውን ተዚህ ያለኝ አንቺ ከከኔ ምን አገባሽ ሸጎረሽ አሸገረሽ አንቺ ሸርምጣለች የኦንላይን ሸሊ እኔ ያልኩሻለሁት ለሃናን ድምጽ ሁኚ ለህታችን ሃናን አንቺ ጋይስ ታብታብ ያረጋችሁ ኮፒ ሊንክ ከቻላችሁ ቢያንስ አንድ ሰው ለሰው ጋለሪ ብትሞሉ ሶስት ነው ሁለት ነው የሚቀረው ጋይስ ከባድ አይደለም ቼክ አድርጉት አቅሙ ያላችሁ ሰዎች ቴንክ ዩ ቦርቋስ መሳይ ማንንም የምትወጁ ማህበረሰብ የለም አንቺ ከክ አንቺ ጥንባታም ለታታታ አርጉ ጎበዝ አስርሽ አስገቡልኝ ስለዚህ ለሃናን ድምጽ ሁኚ ለሃናን ድምጽ ሁኚ አንቺ አስመሳይ ቦርኮ ለሃናን ድምጽ ሁኚ የሸዋ ልጅ ነኝ ብለሻል የሸዋ ልጅ ናት ጎጠኛ ሸወሎ ልጅ እንኳን ብትሆን ምናምን ወሎዮቹ ስለማትወደን ነው ምናምን ይባላል የሸዋ ልጅ ናት ሸዋየኔ ብለሽ አንድ ቀን ዘራፍ አካኪ ዘራፍ ልካችሁልኝ አቆያል ቆያም ጠው እንጂ ጥምብ ወርቆ ቆያም ጠብቂ አንቺ ደግሞ አሜን አላክሽልኝ ወደዛ ግርቤ የት አለ አሜን የት አለ የላክሽው ሪከርዱ አሜን ላክ እንጂ ሪከርዱን የፎከረበትን አሜን ደግሞ ዝም ብለሽ ዘራፍ ያዙ ይልቀቆኝ እኔ ሸዋዩዋ ያሸዋ ልጅ መሆን ናፈቀኝ ጋይስ ጋዴ ምሽት የእውነት አይ ጋይስ አሁን ይሄ ነገር ምንድነው የሚባለው የእውነት ምንድነው የሚባለው ታውት እኔ ነፍጠኛን ቶፒክ ምኑም የለኝምና ከዛን አሁን እሷም እየሰደበች ነው ሁሉም ተነሱባት የሚባለው አይ እኔ ተነስቼ ስለሰደብኳት አለምንም ተግባር ማለት ካሁን በፊት እኮ ለሰደበችሽ ምን ካለችሽ ተሰድባለ አይደል ያ በየለቱ ለምትጣላው ጸብ ምክንያት ሊኖር ይገባል አይደል ምክንያት አልባ እናትሽ ትነፋ አንቺ የሸሌ ልጅ አንቺ ግማታም ጥንባታም ተነሽ ለልጅቷ ድምጹኝ እንደዚህ ነው አሁን ከዛ በዛው ነው ድምጹ የሚኮነው ጋይስ እንደዚህ ነው የሚዘለቀው የማንም እኮ አስክሬም ገዝተው አሙቁልኝ ብሎ እንኮ ከዛን ሲሞቅለቀለጠ ብሎ የሚደባደብ ፋራውላ ነው እኮ ጋይስ አረጋዴ ምሽት እሺ እኔ አሁን እንኳን ቤታን ሰደብሽልኝ ልል እንኳን የሰደበችበት ምክንያት ምንም ስለሚያናድደኝ ዛሬ እንድትሰደብ እንኳን በፈልግ ምንም ነገር የማይጥመኝ ፓርት ቢኖር ይሄ ነው ገባች ድምጽ በቃ እኔ ታጋይ አይደለሁም የድሮ ፖለቲካ ያደረኩት እንደውም ይቆጨኛል ወጥቻለሁ ፋኖ አንሺ አነሳችሁ አሁን ባለኝ ጨዋታ ነው መኖር ምፈልጉ አልቻለን በቃ ምን ነው እናንተም ነፍጠኛ የሚል ስምስ ይዛችሁ ነፍጠኛ ይገደል እግሩ ይቆረጣል ገና ይታጨዳል የምትል ጂጂጋ ሄዳችሁ ስታመሰግኑ አልነበረም what is different ዛሬ አሁን ቤታ መርገጥ ብፈልግ አሁን ዛሬ እሷን የሰደበችበት መንገድ ምንም አይዋጥልኝ
እና ይሄም ሰው ሁላ ተቆጥሮ ነው ወይ የህዝብ ብዛት ሁሉ ህዝብ ተነሳባት። እኔ ለምን እንደተነሳ የሚለው ርዕስና ታይትል ነው የሚስበኝ። በነገራችን ላይ ሰው ሁላ ስለጨዋል በጣም ነው የሚደብረኝ። እኔ እንደዚህ አይነት ነገር እናቴትም እኔ ስጣላ በምታረጉ ቪዲዮ ላይ ሪያክሽን እያደረኩ ነው። ለራሴ መጣላት እንኳን ብፈልግ ምክንያት ፈልጋለሁ። ለምን ነው ዛሬ ግን አፌን የከፈትኩት ለሚለው ምክንያት ፈልጋለሁ። አይ እንድትሰደብ ፈልጌ ነው። ለዛ ነው ግር የሚሉ ሰዎች ውስጥ መግባት ማልፈልግ። በራሴ መንገድ ነው ምረግጥ። የራስን ቪዲዮ አምጥቼ እኔ እንደዚህ አይነት ነገር ነው እንትን እስቲ ያ ፍቅር ያ ተጠቅማ ከጨረሰች በኋላ ቡቺ ወይም ደግሞ እቺ ጉርጥ እኔ ደክሞኛል በቃ አሁንስ መለማመጥ አለች። ማንም ቤታን ከዛን ቀን በኋላ ጌም አልጫወትም አለች። በነገራችን ላይ ቤታም ገብቷታል። ጉቺ አለች ላይቭ ላይ የእናቷንና ቁሻሻ ቡቺ ቢን በጂ ቀየርኩት። እቺ እንቁርታ ከሷ ጋር ለምን አትጫወቺም ሲሏት አይ እህትነትና ምናምን ማጣት ስለሌለብኝ እንዳንራራቅ አልጫወትም ማለቻት። አያች በሷ መንገድ ነው ሄደችላት። አያች አይ ላይክ ኢት ችግር የለውም አብረ መንገድ ጀምር፣ ግን የራስን ትጥቅ ታምነ ማንንም ላይ ዲፔንድ ሆነ አይደለም። እኔ ሌባ ነኝ አይደል? ሌብነቴን አምነ ሂድ። ከማያውቁት መልአክ የሚያውቁት ሰይጣን ይባላል። ምክንያቱም ሰይጣንን አመሉን ታውቀዋል ወይ ቢስሚላሂ ረህማን ረሂም ወይ አውዝ ቢላሂ ሚነሽ ሸይጣን ወይም ደግሞ በስመ አብ ወወልድ ወመንፈስ ቅዱስ ብለህ ከላይ ላይ ገለል እንደምታረገ ታውቃለህ። መልአክን ደግሞ ባህሪውን ስለማታውቀው ምናልባት ተሳስተ ልትቀዘፉላት ይችላል። ተሳስተ ኃጢአት ልትገባውላት ይችላል። ለዛ ነው እንደዛ የሚባል። አምነሽ ሂጂ ነው የኔ ነገር እንጂ ቤታ ተጣይ ተፋቀሪ ምናምን ለኔ ስትሉ አንድ ኮርኪ ገላ በአንድ ኮርኪ ውሃ ገላችሁን ታጠቡ። እሺ ታጠቡ፣ ችግር የለብኝ። ግን እኔ ያየሁትን ነገር ምን ያህል ሰው ነው ያያችሁት? እስቲ በእናታችሁ አስመስክሩልኝ። ብቻዬን ነው እያሽቃበጥኩ ነው ወይም ደግሞ ልክ አይደለም ለማጣላት ነው ወይስ የእውነት ይሄን ነገሮች አላያችሁም እስከዛሬ ድረስ? በጣም አዝጊ በጣም ዩዝ እያደረገች አሁን እንደ ሲጋራ በሷ ቤት የሆነ ሰክሰስ ላይ ነኝ ብላ ነው የምታስበው። ገባች? ዩዝ አድርጋ እንደዚህ እያንዳንዱን እርምጃ ሄጃለሁ። አሁን የቤት አድናቂ የሚባሉት እሷ እንኳን ወግ ደርሷት እኮ 4 ሰው ነው 3 ሰው ፎቶዋን ሰቅሎ ይሄዳል። ከዛ የኔ አድናቂዎች ብላ ታወራለች። እኔ በጣም ከቢገርበኝ ነገር እንደዚህ ያሉ አይደሉም። እናቲቱ የንግስት ፊት በተፈጥሮ ያላት ማሜ ናት። እንደገና ደግሞ በፈለገ ነገር ገጣጥመን የአይነት ነገር ያላት የእውነት ቤታ ናት። ያንቺ እናት የተሞት ያልደላሽ ሸቃላ ነው የምትመስል፣ ምንም ነገር ማትወጂ። ሀብታም እንኳን ብትሆኚ ሀብት የሚያስጠላብሽ ሰው አንቺ ነሽ። በነገራችን ይሁን አመዳም ነሽ ካልተለቀለቅሽ በስተቀር እግዚአብሔር የሆነ ከመዳሟ ስር ሂና ቀሲል እየሰረቀች የምትቀባ ሸቃላ ነው የምትመስልኝ። እኔ ለምን እንደሆነ አላውቅም። በጣም ምንቃት ሰው ብትኖር እኔ ቡቺ ናት። ከድሮም ያኔ ማይታችሁ ከሆነ ስሰድባት ነው የሚታወቀው። እንቁራሪት ነው እንጉርጥ ብዬ የተናገርኳት እኮ የመጀመሪያ ጊዜ ያወጡለት እኔ ነኝ። ያኔ አባቴ እንትን ነው እሱንም ሂዱና ገደሉት ማረግ ገደሉት ሆ ስትል ማለት